ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን አከ ወይም አኩመ የሚለውን የአፋን ኦሮሞ ፕሪፖዚሽን ወስደን እንመለከታለን። አከ አኩመ በአማርኛ እንደ የሚለውን ፕሪፖዚሽን የሚተካ ይሆናል። ይሄ አከ አኩመ የሚለው ፕሪፖዚሽን እንደ ፕሬዘንት ታይም፣ እንደ ፓስት ታይም እንደገና እንደዚሁም ደግሞ ኢትስ ኔጌቲቭ ፎርም ጠቃሚ የአፋን ኦሮሞ ሀረጎችን ለመመስረት የሚያስችለን ነው። ስለዚህ እሱን በዛሬው ዕለት እንመለከታለን። ዛሬ የምንመለከተው in the present time ነው። በሌላ ጊዜ its negative forms and in the past time የሚመሰረቱ ሀረጎችን እንመለከታለን ማለት ነው። እንግዲህ ፖዚቲቭ አፋን ኦሮሞ clauses using አከ አኩመ in the present time ነው ዛሬ የምንመለከተው። what pattern do you see in the following examples? ፈኬኛ እንግዲህ ምሳሌ ማለት ነው። በተደጋጋሚ ተነጋገርነው ኤግዛምፕል 1 ፈኬኛ ቶኮ ምሳሌ 1 ከዚህ ቀጥሎ የምንመለከታቸው ምሳሌዎች ሁለት ምሳሌዎች እናያለን። ሁለቱ ምሳሌዎች ውስጥ በአፋን ኦሮሞ የተቀመጠውን ከአማርኛው ጋር አዛምደን ፓተርኑን ሪኮግናይዝ አድርገን ፎርሙላ እናስቀምጥለታለን ማለት ነው። ጀቹ ማለት ነው። እንግዲህ ጀቹ የሚለውን ግስ እንወስድ። ጀቹ የሚለውን ግስ እንወስድና ሰባቱን የአፋን ኦሮሞ ተውላጠ ስሞች ወይም ሰብጀክት ፕሮናውንስ with respect to them ጀቹ የሚለውን ቃል አከ ወይም አኩመ የሚለውን ተጠቅመን ሀረጎችን እንመሰርታለን። እኔ እንደምለው እንግዲህ አከ አኩመ እንደዚህ አይነት ሀረጎችን እንድንመሰርት ነው የሚያስችለን ማለት ነው። እኔ እንደምለው፣ እኛ እንደምንለው፣ እናንተ እንደምትሉት፣ አንተ እንደምትለው፣ አንቺ እንደምትዩ፣ እነሱ እንደሚሉት፣ እሱ እንደሚለው፣ እሷ እንደምትለው። እንግዲህ ማለት የሚለውን ግስ ካወቃችሁ በኋላ ፕሪፖዚሽን ስትጨምሩበት አሁን እንዳሳያችሁ አይነት የተለየ ድምጸትና ቅርጽ ያለው እንደዚሁም የተለየ ትንሽ ኮንቴክስቹዋል ትርጉም ያለው ቃል ታገኛላችሁ ማለት ነው። ሰው እነዚህን ፕሪፖዚሽኖች አውቀን ትክክለኛውን ቨርብ ፎርም ወስደን መጠቀም መቻላችን የቮካቡላሪ ፓወራችንም እየጨመረልን ይሄዳል ማለት ነው። ስለዚህ ጀቹ የሚለውን ወሰድና እኔ እንደምለው ለማለት አኒ አኩመ ጀዱ ይሆናል ማለት ነው። እኛ እንደምንለው ለማለት ኑቲ አኩመ ጀኑ፣ እናንተ እንደምትሉት ለማለት ኢሲን አኩመ ጀተን፣ አንተ እንደምትለው አንቺ እንደምትዩ ለማለት አቲ አኩመ ጀቱ ይሆናል ማለት ነው። እነሱ እንደሚሉት ለማለት ስትፈልጉ ኢሳን አኩመ ጀዳን ይሆናል። እሱ እንደሚለው ለማለት ኢኒ አኩመ ጀዱ ይሆናል። እሷ እንደምትለው ማለት ስትፈልጉ ኢሸን አኩመ ጀቱ ይሆናል ማለት ነው። ሌላ አንድ ተጨማሪ ምሳሌ 2 ፈኬኛ ለማ ደንደኡ መቻል ማለት ነው። እንግዲህ ደንደኡን አከ የሚለውን ደግሞ ተጠቅመን እንመልከተው። እኔ እንድችል፣ እኛ እንድንችል፣ እናንተ እንድትችሉ፣ አንተ እንድትችል፣ አንቺ እንድትችይ፣ እነሱ እንዲችሉ፣ እሱ እንዲችል፣ እሷ እንድትችል፣ እንደዚህ አይነት አገላለጾችን ነው እንግዲህ አኩመ አከ እንደ የሚለውን የአማርኛ ፕሪፖዚሽን ወይም መስተጻምር ይተካል ባልኳችሁ መሰረት ማለት ነው። ስለዚህ እኔ እንድችል ለማለት አኒ አከ እንደንደኡ እንድችል፣ እኛ እንድንችል ለማለት ኑቲ አከ ደንዴኙ፣ እናንተ እንድትችሉ ለማለት ኢሲን አከ ደንዴሰን፣ አንተ እንድትችል፣ አንቺ እንድትችይ፣ ለሁለቱም ይሄንን ለማለት አቲ አከ ደንዴሱ፣ እነሱ እንዲችሉ ኢሳን አከ ደንደአን ይሆናል ማለት ነው። እሱ እንዲችል ኢኒ አከ ደንደኡ ይሆናል። እሷ እንድትችል ማለት ስትፈልጉ ኢሸን አከ ደንዴሱ ይሆናል ማለት ነው። እሺ አሁን እንግዲህ the pattern of the bold clauses እንግዲህ in the above two examples can be formulated as follows። እንግዲህ እኔ እንድችል፣ እኛ እንድንችል፣ እናንተ እንድትችሉ፣ አንተ እንድትችል፣ አንቺ እንድትችይ፣ እነሱ እንዲችሉ፣ እሱ እንዲችል፣ እሷ እንድትችል የሚለው የአማርኛ የአማርኛ ሀረጎች በአፋን ኦሮሞ አኒ አከ እንደንደኡ ብሎ ነው የሚጨርሰው። እያያችሁ ነው። ኑቲ አከ ደንዴኙ፣ ኢሲን አከ ደንዴሰን አን ብሎ ነው የሚጨርሰው። አቲ አከ ደንዴሱ፣ ኢሳን አከ ደንደአን፣ ኢኒ አከ ደንደኡ፣ ኢሽን አከ ደንዴሱ የሚል ነው። እንግዲህ እነዚህ ቨርብ ፎርሞች ሞዲፋይድ ሲምፕል ፕሬዘንት ብለን ያየነው ነው የሚጠቁት። በፎርሙላ እንመልከተው። ስለዚህ ቦልድ ክሎዝስ ቦልድ ሆነ ያየናቸው በፕሪቪየስ ኤግዛምፕል ቦልድ ሆነ ያየናቸው የአፋን ኦሮሞ ክሎዝስ እንደዚህ እንደምትመለከቱት ፎርሙሌት ይደረጋሉ ማለት ነው። ቢኤም ሲደመር
አኩማ ወይም አካ ሲደመር ሞዲፋይድ ሲምፕል ፕሬዘንት ማለት ነው። ሞዲፋይድ ሲምፕል ፕሬዘንት ደግሞ ምንድነው? G1 that means the simple present tense form of the verb with respect to each pronoun, and you change the last vowel of the simple present tense to who for all pronouns except ኢሲንና ኢሳን ማለት ነው። ለኢሲንና ለኢሳን ወደ አንድ ቀይሩታላችሁ ማለት ነው። እንግዲህ እንደነገርኳችሁ ነው ያየነው ቦልድ ኤክስፕሬሽንስ ቢኤም ፕላስ አኩማ ፕላስ ሞዲፋይድ ሲምፕል ፕሬዘንት። ሞዲፋይድ ሲምፕል ፕሬዘንት የምንለው በኢና በቢ ተጠቅሶ የምታዩት G1 ኡ ወይም G1 አን ማለት ነው። እሱ ሞዲፋይድ ሲምፕል ፕሬዘንት የምንለው እሱን ቴንስ ነው። ቢኮዝ እያየን ያለነው አኩማ in the present time የሚመሰረታቸውን ስለሆነ ማለት ነው። ሶስተኛ ምሳሌ እንውሰድ። አኒ አኩመን ጀዱ አፋን በረቹፍ ፌዲ በርባቺሳዳ። እኔ እንደምለው ቋንቋ ለመማር ፍላጎት ያስፈልጋል። አኩመን ጀዱ እንግዲህ አኒ ነኝ አኒ ነው እንግዲህ ግሱ ጀቹ ነው። ጀቹ the modified simple present tense of the verb ጀቹ with respect to አኒ ጀዱ ነው የሚሆነው። እንግዲህ in the present time አኒ ነንጀዳ ነው የሚሆነው። ነንጀዳ አ ብሎ ነው የሚጨርሰው። modified simple present ስናደርግ አን ወደ ኡን ቀይረዋለን። አኒ አኩመን ጀዱ እኔ እንደምለው። ሁለተኛ ኢሲኒስ አኩመ ቤክተን ብይ ኬኛ አልቡዶታ አዳዳ ቀብዲ። እናንተም እንደምታውቁት ሀገራችን ልዩ ልዩ ማዕድናት አሏት። አኩመ ቤክተን እንግዲህ ኢሲን ነው የሚለው። ኢሲን አኩመ ቤክተን እንደምታውቁት እንግዲህ ግሱ ቤኩ ነው። the modified simple present tense form of the verb ቤኩ with respect to ኢሲን ቤክተን ነው የሚሆነው ማለት ነው። ስለዚህ አኩመ ቤክተን እንደምታውቁት ይሆናል ማለት ነው። ኢሳን አኩመ ቲልማመን ብይ ኬኛ ይንበዱ። እነሱ እንደሚገምቱት ሀገራችን አትጠፋም። አኩመ ቲልማመን እንደሚገምቱት። ቲልማሙ መገመት ነው። አኩመ ቲልማመን እንደሚገምቱት ይሆናል ማለት ነው። በሲምፕል ፕሬዘንት ታይም እያየን ስለሆነ እንደሚገምቱት። ኢኒ አኩመ ኛቱ ፉርዳሚቲ። እሱ እንደሚበላው ወፍራም አይደለም። አኩመ ኛቱ ግሱ ኛቹ ነው። አኩመ ኛቱ እንደሚበላው አኩመ ኛቱ። ኢሼን አኩመ ሀሶፍቱ ሆጂን ወጀቱ። እሷን እንደምታወራው ስራ አትሰራም። አኩመ ሀሶፍቱ እንደምታወራው ይሆናል ማለት ነው። እንግዲህ ግሱ ሀሰው ነው። the modified simple present form of the verb ሀሰው with respect to ኢሼን ሀሶፍቱ ነው የሚሆነው። እንግዲህ ፕሬዘንት ታይም ላይ ኢሼኒ ሀሶፍቲ ነው የሚሆነው። እንግዲህ ባውሉ ላስት ባውሉ in the present time አይ ነው ሀሶፍቲ በሚለው። modified simple present ስናደርገው when it's prefixed with the preposition አኩመ አይ ወደ ኡ ይቀየራል። አኩመ ሀሶፍቱ እንደምታወራው ይሆናል ማለት ነው። አኩመ ቤከሙ ቀሊ ነማ ጃለላ መሌ እንጅራቱ። እንደሚታወቀው የሰው ልጅ ያለ ፍቅር አይኖርም። አኩመ ቤከሙ ቤኩ ነው ግሱ ማወቅ። እንደሚታወቀው ማለት ስትፈልጉ አኩመ ቤከሙ ፋክት ነው ማለት ነው። ስለዚህ አኩመ ቤከሙ እንደሚታወቀው የሰው ልጅ ያለ ፍቅር አይኖርም ይሆናል ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሚቀጥለው ትምህርት በፓስት ታይም አኩመን ተጠቅመን ደግሞ ምን መሰረታቸውን ሐረጎች እንመለከታለን። እስከዚያው ነጋቲን አፍትሩ።